ፖይራስ በዛሬው ዕለት በጣም አስደንጋጭ ነገር ገጥሞታል። ይህ ማለት ከወራት በኋላ መሆኑ ነው። በዚህ ክፍል ዛሬ ይህንን በደንብ የምንቃኘው ይሆናል። ታዲያ እንደተለመደው ሁላችንም ቪዲዮን ከመጀመራችን በፊት ላይክ እንድታደርጉት፣ በኮሜንት መስጫው ላይ ደግሞ ሐሳባችሁን ብታስቀምጡልን ያበረታናልና እናመሰግናለን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ብታነኳት ስራዎቻችን ቶሎ ቶሎ ይደርሷችኋል። በድጋሚ አመሰግናለሁ። ወደ ዛሬው ቪዲዮ እንለፍ። ፖይራስ በዛሬው ዕለት አስደንጋጭ ነገር ገጥሞታል። አሼኩን እንዲሁም የራሱ ልጅ የሆነው ሲናን እንዲሁም ቤጉን ገና መመለሳቸው ነበረ። ከሁሉም ነገር በላይ ነገሩን የከፋ የሚያደርገው ደግሞ ዛሬ የሲናን ልደት መሆኑ ነው። ሲናን አባቱ ፖይራስ ራሱ መጥቶ ሰርፕራይዝ እንደሚያደርገው ወይም ደግሞ ልደቱ ላይ እንደሚያከብርለት በፍጹም አልጠበቀም ነበር። በሌላ አቅጣጫ ፖይራስ በፍጹም ሊቋቋማቸው የማይችላቸው ማፊያዎች ጋር ጥርስ በጥርስ ተነካክሶ ይገኛል። እንደ ተካዱ ነው የሚሰማቸው። እጅግ በጣም አሳዛኝ የሆነ ነገር ውስጥ ገብተዋል። አሁን ከዛ እሳት ውስጥ ማን እንደሚያወጣው አይታወቅም። በገዛ ልጁ የሲናን ልደት ስነ ስርዓት ላይ ሁለት ማስክ የለበሱ ወንዶች ገብተው ከባድ ነገር ሊያደርሱ ነበረ። ነገር ግን ፖይራስ እንደምንም ብሎ ልጁን ለማስመለጥ ሞክረዋል። ነገር ግን አልተሳካለትም። ሲናን በጥይት ተመተዋል። ቤቱ ደም በደም ሆኗል። በተለይ ደግሞ ሲናን በጥይት ቆስሎ ጸጥ ሲል እዚህ ጋር ፖይራስ ልጁን ይዞት እያለቀሰ ነበር ያለው። ወይኔ ልጄ ሲናን ተነስ እየጮኸ ነበረ። በአንድ በኩል ደግሞ እዚህ ጋር በስልክ ሁሉ ነገር እየሰማች የነበረችው አሸጉልን ብትሆን ደንግጣለች። በአንድ በኩል እዚህ ጋር አንደኛው ማስክ ወይም ጭንብል የለበሰው ሰው በቀጥታ ቶሎ ብሎ ለማምለጥ እየሞከረ ነው። ሌላኛው የቀረው ግን ተገሏል። አሸጉል ምን አይነት የሽጉጥ ድምጽ ነው የምሰማው እያለች ነበረ። ፖይራስ እዚህ ጋር ሲናን የት አለ እያለ እየፈለገው ነበር። ሲናን ወድቋል። እያቀፍ እያለቀሱ ነበረ። በደቂቆች ውስጥ በቀጥታ ሆስፒታል ደረሱ። ሆስፒታል እንደደረሱ በአስቸኳይ ወደ ድንገተኛ ክፍል ይዘውት እየገቡ ነበረ። ቤጎ እየጮች ነው። ድንጋጤ ውስጥ ገብቷል ሁሉም ሰዎች። ፖይራስ ልጁን እየጎተተ ወደ ውስጥ ሊገባ ነው። ዶክተሮች ከዚህ በኋላ ማለፍ አትችልም፣ ሕክምና ያስፈልጓል ብለው በግድ እየታገሉት ነበረ። ሁሉም ጨንቋቸዋል። ቤጉም ታመመች። ስለታመመች ወደ ውስጥ ሕክምና ልታገኝ የገባች ነው። በሌላ በኩል አይሸጉልም ብትሆን የሆነ ቦታ እየሄደች ነበረ። ከመቴ ጋር ነበረች። ከመኪና ወረዱ። ሁለቱም ተያይዘው በቀጥታ ወደ ክሊኒኩ እየገቡ ነበረ። እዚህ ጋር ህጻኑ ሲናን ወደሚታከምበት ወደ ውስጥ እየገቡ ፖይራስ ግራ ግብት ብሎት ተስፋ ቆርጦም ቁጭ ብሎ እያለቀሰ ነበረ። ከዛ በኋላ አይሸጉል አየችው። ስታይ ወደ ፖይራስ እየቀረበች ነበረ። ፖይራስ ተቀምጧል። ፖይራስ እያለች ወደ እሱ እየጠጋች ነበረ። ፖይራስ ስጋት ውስጥ ላይ ያለው ፖይራስ አይዞህ እየሰማኝን ሁሉም ነገር ሰላም ይሆናል። እሺ ሲናን በጣም ጎበዝና ብልህ ልጅ ነው። ሲናን ከዚህ በኋላ ብዙ ነገር የሚያይ ልጅ ነው። ከዚህ በኋላ በደንብ ይኖራል። እሺ እያለች አይኑን ተመለከተዋለች። ፖይራስ ቀና ብሎ ተመለከታት። አይሸጉል ናት ለካ። ከዛ እሷ እዚህ ጋር በድንጋጤ እያየችው ነበረ። የ9 ዓመቱ ልደት እኮ እያከበረ እኮ ነበረ። የልደቱ ቀን እኮ ነበረ። እንዴት በ9 ዓመት ልጅ እንዴት ጥይት ልጅን ይበሰዋል? እንዴት አሁን ሰርጀሪ ያስገብተውታል? ባይተርፍስ እንዴት ነው የምኖረው ከዚህ በኋላ? ምንድነው የምሆነው ከዚህ በኋላ? እነዛ ወንዶች ምን ሊያረጉ መጡ? ግራ ገብቶኛል እያለ አይዞ እያለች ታባብላለች። ዛሬ ልደቱ ነበረ። ልጄ ላድነው አልቻልኩም። ከትንሽዬ ልጄ ውስጥ እየወጣ ነበረ። ላተርፈው አልቻልኩም። እኔ ግን ምን አይነት ሰው ነኝ? እኔ መሞት ያለብኝ ያለ ነበረ። ታውታው እንደዛ ትበል እያለችው ነበር። አይሸጉል ልብ እየደማ ነው። እኔ ራሱ እየሞትኩኝ ነው ይታወቀኛል። ወይኔ የኔም ነፍስ ያለው የልጄ ልብ ውስጥ ነው ያለው። ልጄ ትቶኝ ከሄደ እኔም እሄዳለሁ። ምንም መኖር አላማም ፍላጎትም አይኖረኝ እያለ ነበር። ድንገት ዶክተር መጣ። የሲናን ካይራል ቤተሰቦች ናቸው እያለ ነበረ። አሁን ያባቱን ይላል እዚህ ጋር ፖይራስ ምን ተፈጠረ እያለ ነበር። እዚህ ጋር ፖይራስ ዶክተር አሸጉል ያቃጠ አሸጉል እያለ ነበረ። እኔንም እንደዛ መድቁጣኝ ሁኔታው እንዴት ነው ብላ ጠየቀችው። እንግዲህ ጥይቱ በጣም በስጋት ወዳለው ሪስክ ወዳለው ነርቮቹ ተጠግቷል እና ያው ልናስቆመው እየሞከረን ነው። ምናልባት ጥይቱን ማስወገድ ከቻለ የደም መፍሰሱን ልናቆም እንችላለን። ነገር ግን ይሄ ፍቃድ ይጠይቃል ከእናንተ እያለ ነበረ። ጥይቱን ማስወገድ እነሱን ፍቃድ የሚጠይቅ ከሆነ ከባድ ሪስክ አለው ጥይቱን ማስወገድ እንደማለት ነው። ምን ማለት ነው? ሰውዬ ምንድነው የሚለኝ ብሎ ፖይራስ እየጠየቀ ነበረ። አንድ ጊዜ ሁኔታውን ገብቼ ማየት ይችላል ብላ አይሸጉል ጠየቀች። እሺ በአስቸኳይ እያለ ነበረ። አይሸጉል እመጣለሁ። እሺ ፖይራስ ይጠብቅ እመጣለሁ ብላው ትገባለች። ሁሉም በረጋ ሆነው እየተጠባበቁ ናቸው ያሉት። ፖይራስ ሰውነቱ ደንዝዟል። ከዚህ በኋላ ምን እንደሚሆን አያውቅም። በሌላ በኩል ሰደርቲን ወደ ክሊኒክ እየመጣ ነው ያለው። ሰደርቲን ከዚህ ቀደም ከሶንጉል ጋር ልጅ ለመውለድ በጣም ብዙ ተንከራቷል። አሁን ልጅ በተወለደ ሰሞን ቀናቶች ድንገት ከሆስፒታል ተደውሎለት አሁን እዚህ ጋር እየመጣ ነው ያለው። ዶክተር የት አለ ብሎ እየጠየቃት ነበረ። ቆይ ተረጋጋ እያለችው ነበር። ሽጉጥ አውጥታ አንሲ ግንባርሽን ነው የምልሽ ነይ ውጪ ጥሪው እያለ ነበረ። እሺ ብላ እየደወለች ነበረ። እዚህ ጋር ሪሰፕሽኑ እንግዳ ተቀባዩ። በሌላ በኩል አሁን ቤጉ ትንሽ ግፊቷ ስለዋዠቀ ሕክምና እያገኘችና
ቡና እንደ ግሉኮስ ይሰጣን ነበረ። አጠገቧ ጓደኛዋ አይዞሽ እያለች ነበረ የፖይራዝ ጎረቤት። በሌላ በኩል ሰደርቲን ክሊኒኩን በጠበጠው፣ ሽጉጡን ይዘዋል። ቅድም እየደወለችለት የዶክተሩ ጸሐፊ እያገኛን ነበር። ከዛ ዶክተሩ ራሱ አገኘው። ናንት ሰውዬ እያለ እየጎተው ነበረ። እባክህ እንዳጎዳኝ ምን እያረክ ነው እያለ ነበረ። ቅድም ጸሐፊ ደውላልኝ ነበረ። ምንድነው ምን ላርግ ሲለው ነበረ። ኧረ እኛ አንተ ምንም ማድረግ አንፈልግ እንዴ እኔ ድንገት የዶክተር ፌሬትን ዶክመንቶች እየተቀበልኩኝ ነበረ። አንተን በተመለከተ ዶክመንቶች ሰጡኝ እና ምናልባት አሁንም የመውለድ ፍላጎት ካለ ሌሎች ሕክምና መንገዶች እንዳሉን ልንገርህ ብዬ ነው እንድደውል ያደረኳት እያለ ነበር። ምን ማለት ነው? ልጄ ከተወለደ ገና ለቀኑ ነው ስለምን የምታወራው ብሎ ሽጉጥ አወጣ ሊደቅንበት ነበረ። በጭራሽ አይሆንም፣ ሪፖርቶቹን አይቻቸዋለሁ፣ አንተ በጭራሽ መውለድ አትችልም በጭራሽ ሲለው ነበር። እና ከማን ይለዋል። አላቅም ነገር ግን ካንተ አይደለም እያለው ነበረ። ሰደርቲን ደነገጠ። በሌላ በኩል ቤጎም ልጄ ማየት አለብኝ ብላ ካልጋዋ ላይ እየተነሳች ነው። ቤጎም ሲናን ወደተኛበት ክፍል ወይም ደግሞ ሰርጀሪ የሚሰራበት ክፍል እየጠጋች በመጣች ቁጥር ፍርሃቷ በጣም እያየለና እየጨመረ ነው። ሲናን የት ነው ትላለች ፖይራዝን እየቀረበች የልጁ አባት ጋር። ንገረኝ ሞቷል ስትለው ነበረ። ከዛ አፏን እያዘ ነበር። እንደዚህ ሁለተኛ እንዳትይ፣ ከዚህ በኋላ ካፍሽ ይሄ ቃል እንዳይወጣ ሰማሽ አይደለ? ልጃችን ጠንካራ ነው፣ ሰርጀሪ እየተደረገልን ነው፣ ይድናል እያለ ነበር። የሁለቱ እዚህ ጋር ጥምረት በጣም አስፈላጊ እንደሆነ ፖይራዝ ያምራል። በሌላ በኩል እዚህ ጋር ዶክተሩ ለሰደርቲን ይሄው እንግዲህ ማለት ነው አሁን ሄደ ከህፃኑ ከንፈር አካባቢ ምራቁን በዚህ ይዘህ ትመጣለህ ሲለው ነበረ። ከዛ በኋላ በዲኤንኤ ምርመራ መሰረት የሚሆነው ነገር ይታወቃል ማለት ሲለው ነበረ። ውጤቱ በምን ያህል ጊዜ ይታወቃል አለ። በ2 ሳምንት ምናምን በ3 ሳምንት ሲለው ነበር። ተመልከተኝ ቀልድ አይደለም ይሄ ነገር እውነት ይሁንና ማለት ነው በገዛ እጆቼ ቀብራለሁ ሲለው ነበረ። እስኪ ተማመንብኝ እውነቴን ነው የመለያ ነው ነበረ። ሰደርቲን ከዛ እየወጣ ነበር። ዶክተሩ ብሎ ገርሞት ያስባል። በሌላ በኩል አሁን እዚህ ጋር አባባ ባህሪ ህፃኑን አቅፎታል። እንዴት ነው በደንብ እየተኛ ነው እያለ እያቀፈው ነበረ። የኔ ልጅ የኔ ቆንጆ ልጅ የሚገርም ነው። አንተ ግን የመነገር ኳስ ደጋፊ ነህ፣ እንደኔ የቤኪሽታክሽ ደጋፊ ነህ የምትሆን እያለው ነበረ። እዚህ ጋር ሶንጉል ግርም ብሏት ትመለከታለች። ሰው የምታውቀውን ታውቃለች። ልጅ በምን እንደ አባዬ ትንሽ ስታቅፈው ልጅ እንደዚህ አናቱን የዘቀዘኳል መሰናት ስለው ነበር። ማቀፋት ትችልም እያልሽኝ ነው እያለ ነበረ። አይደለ እስኪ ቆይ ወስጄ በቃ ዳይፐር ልቀይርለት እንቅልፉ መጥቷል ስትል ነበረ። በሌላ በኩል ምቴ ከሴማ ጋር ስልክ እያወራ ነው ያለው። አይሸጉልን አደረስኳት በእውነት እየሄድን እያለ መጥፎ ዜና ነበር የሰማነው እያለ ነበረ። ምን ተፈጠረ ስትሮ ነበረ። ወደ ሆስፒታል እየሄድን እዛ አደረስኳት ሲል ነበር። ምን ሆነ ንገረኛ ባጭሩ ምቴ ንገረኝ ስትሮ ነበረ። ይሄ የአይሸጉል ጓደኛ ፖይራዝ ልጁ ተመታ እኮ በጥይት ተመታ በሚያሳዝን መልኩ እያለ ነበረ። ሲናን ተመታ ነው የምትለኝ እንዴት ሆኖ ስትሮ ነበረ። እንደገባኝ ከሆነ እንደዛ ነው የተረዳሁት እያለ ነበር። የትኛው ሆስፒታል እያለ ነበር። የግል ነገር ነው እያለ ነበረ። እሺ አይሸጉልን አትተዋታ ታዲያ አይሸጉልን አትተዋ ስትሮ ነበረ። ችግር ለማታስቢ እያለ ነበረ። ሲናን መቱት አባዬ ሲናን መቱት አለችው ወደ ባባ እየተመለከተች ሴማ ምን እያለ ነበር ደንግጦ። በይ መኪናው ይዘጋጅ አሁን ወደ ሆስፒታል መሄድ አለበት እያለ ነበር። መሄድ አለበት እሱ ነበር። አሁን ታዲያ እዚህ ምን እንሰራለን እያለ ነበረ። ነገር ግን እዛ ቦታ ላይ ፖሊስ ምናምን ነገር ይመጣል። ለፖይራዝም ጦር አይደለም ተው እናስጠቁረዋለን ተው ይቅርብን እያለችው ነበረ። ልክ ናት ሴማ እያለች ሶንጎል ዝጋ ትናገራለች። ሴማ እባክሽ መኪናው ይዘጋጅ በሆነ ሰዓት ወጥተን እንሄዳለን በቃ እያለ ነበረ። በሌላ በኩል አሁን ቤጉም ሰውነቷ ደንዘዝ ብሎ ቁጭ ብላለች እያሰበች ምንድነው ከዚህ በኋላ የሚሆነው ብሎ ሁሉም ያስባል። በአንድ በኩል እዚህ ጋር ፖይራዝም ቢሆን ተቀምጧል ግድግዳ ጥግ ተቀምጦ ምንድነው ከዚህ በኋላ ብሎ እሱም ያስባል። ልጄ በተረፈልኝ ብሎ እየጸለየ ነበር ያለ። አይሸጉል ወደዚህ ትላለች። ዶክተሩ ድንገት መጣና የሚሆነው ነገር ሊነግራቸው ነው። የተፈጠረ ነገር አለ እንደ ያለው ፖይራዝ ይጠይቃል። እንግዲህ ጥይቱ ያው በነርቭ በኩል ነው ያለው እና ያው ዶክተሩ እንዳስረዳኝ ከሆነ እኔም እንዳስተዋልኩት ከሆነ ጥይቱ ካልተወገደ በቀር ያው ሲናን ከፍተኛ የሆነ ስትሮክ ሊያጋጥመው ይችላል። ጥይቱ ደግሞ ለማስወጣት ምናልባት ሰርጀሪ እየተደረገ ልናጣው እንችላለን። እናንተን ሊጠይቃችሁ ፈልጎ ነው ዶክተሩ ብላ ዜጋ ትናገራለች። አይሸጉል ፖይራዝና ቤጎም ተደነጋገጡ። ጥይቱ ባይወጣም ሪስክ አለው። በተለይ ደግሞ ከወጣ እየወጣ እያለ በሚወጣበት ሁኔታ ላይ ትንሽ ሲናን ችግር ውስጥ ይገባ ይችላል። ከዛ እናንተ በቃ ወስኑና ትነግሩኛላችሁ ነው ዶክተሩ ይገባል። እዚህ ጋር አይሸጉል ከቤጎም ጋር ልትጣላ ነው። መጀመሪያ ቤጎም ናት ነገር የፈለገችው። ነገር ግን አይሸጉል በጸባይ ተመልከች ቤጎም እኔ ልጠኝ ትችላለሽ እንደፈለግሽ ውጤ፣ ነገር ግን አንድ ነገር ልንገርሽ ዶክተሩ በራሱ መንገድ ልክ ነው። እናንተ እናትና አባት ናቸው ልጁ የሲናን፣ ስለዚህ መወሰን አለባችሁ እያለቻን ነበረ። ከዛ ቤና ስርቻ አይሸጉል ወጣች። በውጭ በኩል ነበረ አብራት እያወራ ነበረ። ቤተሰባችን ግርግር አያጣም ትለዋለች። ሰደርቲንም ቢሆን አሁን የተወለደው ልጅ መጠራጠር ጀምሯል። ምንም አይነት እጁ ላይ ማስረጃ የለውም። ግን አሁን ምራቅ ወስዶ የዲኤንኤ ምርመራ ሊደረግ ነው። ግን ደግሞ ነገሩ ራሱ ግራ ያጋባል፣ ያናዳል። ከዛም አሁን መኪናውን ዳር ላይ አስጠጋና የሆነ መንገድ ዳር ማሰብ ጀመረ። እንዴት እያለ መሪውን እየደበደበ ነበረ። ተበሳጨ። መረጋጋት አለበት፣ ማስመሰል አለበት። በተለይ ደግሞ አርግዣለሁ ብላ ለመጀመሪያ ጊዜ ስናግረው ፈጣሪ ይወደኛል፣ በመጨረሻ የምፈልገውን ነገር ሰጠኝ፣ ጸሎቴ ተሰማ ስትለው ነበር። አዎ ጸሎታችን ተሰማ ጀግናዋ ሚስቴ እያለ አሁን ቤት እየሄዱ ናቸው። ፖይራዝ ይጠብቃሉ።
ፖሊሶች መጡ፣ ኮሚሽነሩ ጨምሮ ፖሊሶች መጡና አንደኛውም አመለጠን ሲል ፖይራዝ ተናደደ። እንዴት ያመልጣችኋል ብሎ ከነሱ ጋር እየተጣላ ነበረ። ፈልጉት በደንብ ከዛ በኋላ ለኔ ታመጡልኛላችሁ ብሎ እየዛተ ነበር ያለው። ተረጋጋ ፖይራዝ እያለ ኮሚሽነሩ እዚህ ጋር ሊያረጋጋው እየሞከረ ነው ያለው። በተለይ ደግሞ ፊታቸው አይታይም፣ ግን ቢሆንም የማፊያዎቹ መሪ የሆነ በጣም ቀይ ሆኖ ነገር ግን ወደ ነጭነት የቀረበ መልኩ ነጣ ያለ ጸጉሩም ነጭ ሆነ መሪ ያላቸው እሱ ነው እያለ እያሳየ ነበረ። በተመሳሳይ መንገድ አንድ ሰው የሆነ ነገር እየደበደበ በቴሌቪዥን ላይ የሚሆነው ነገር ሲዘገብ እያዳመጠ ነው የሚገኘው። ፖይራዝ ይህን እየተከታተለው ማግኘት አለበት። ፖይራዝ አሁን ላይ ውጤት እየጠበቀ ነው። እዚህ ጋር ቤጉምን ተረጋጊ፣ ቤጉም ተረጋጊ እሺ እያለ እዚህ ጋር እያቀፋ ነበረ። ሲናን ቀዶ ሕክምና እየተደረገ እየወጣለ በሰመመን በርካታ ነገሮች ይታዩታል። አሁንም ቀዶ ሕክምናው ቀጥሏል። በጣም ረጅም ሰዓታት ነው እየፈጀው የሚፈልገው። ዶክተሩ መጣ። በመጨረሻም ተሳክቷል እያላቸው ነበረ። ተሳክቷል፣ ተአምር ነው እያላቸው ነው። በመጨረሻም አሁን ቀዶ ሕክምና ተጠናቋል። አሁን ግን ጠበቅበት። እዚህ ጋር ሲናን በድንገት አይሸጉል መጣች። መጣ። ከዛ ምቴ እንኳን እንዳነላችሁ ፈጣሪ ጤና መልሰው ሲል ነበረ። ጥሩት አይሸጉል እዚህ ጋር ደስ ብላት ፖይራዝን ስትመለከተው ነበረ። በቃ በኋላ መጣሉ ነው ያን ልጅ ስትነበረ አይሸጉል ፖይራዝ እሺ እያላ ነበረ። በተለይ ደግሞ ፖይራዝ እዚህ ጋር ቤጉምን ሲያቅፋት ስትመለከት አይሸጉል ትንሽ እየቀናቸው ነው፣ ምንም እንኳን ከባድ ሁኔታ ውስጥ እያለፉ ቢሆን። በሌላ በኩል አሁን እነ ባሪ በቀን ከመውጣት ይልቅ ማታ ላይ ሊወጡ አስበዋል ፖይራዝን ለመጠየቅ። ከዛ በኋላ ነሴማ ምን ይሻላል እያሉ እየተነጋገሩ ድንገት ሰደርቲ መጣ። ሰደርቲ እየጠፍተህ ነው አንተ እንዴ? አንተ እኮ መሪያችን እኮ ነህ፣ ዝም ብለህ ጥፍት ትላለህ እያሉ ነበረ። ባንክ ቤት ሄጄ ነበር ይላቸዋል እና ስትወጣ እኮ መናገር አለብህ እያሉ ነበረ። ልክ ነው መጣሁኝ በቃ ብሎ ወደ መኝታ ክፍሉ ሄደ። እዚህ ጋር ሶንጎ እያጫወተች ነበረ፣ ከልጇ ጋር እየተጫወተች ነው። ልጇን እያጫወተች ተመልከች ማን እንደመጣ። አባት መጣ ተመልከት፣ በጣም ናፍቀን ነበር። ሰደርቲ ይሄን ነበር የት ሄደ ነው? በእናትህ ቅድም ጀምሮ ሲያለቅስ ነበረ። በእናትህ እኔ በእናትህ ነገር በጣም ከብዶኛል። በጣም አስቸጋሪ ነው ልጅ ማሳደግ በእውነት ወይም ደግሞ ሞግዚት ነገር መቅጠር ሳይኖርብኝ አይቀርም እያለችው ነበረ። ጥሩ ይላታል። በቃ መጣ ዳይፐሩን ቆሻሻ ስልጣ ብላ ዞራለች። እዚህ ጋር አንተን እኮ ይመስላል አፍንጫ ምናምን ትላለች ሰደርቲ። አዎ እያለ ነበረ። እሷ እስከምትወጣ እየጠበቀ በመጨረሻ ራቅ ወስዶ ዝም ብሎ ልጅ ከታ ሲናን አሁን ከቀዶ ሕክምና ክፍል ወጥቶ ሌላ ክፍል ገብቷል። ከዛ ነቅቷል። ልጅ እያለ ነበር። እዚህ ጋር ፖይራዝ ግንባሩን አስረየሳን ወርቅ ልጅ እያለች ቤጎ ያለቀሰች ነበረ። ምን ሆኜ ነው ስትል እያላቸው ነበረ። ደህና ነህ፣ ችግር የለም አታስብ፣ ስለሱ አታስብ፣ አሁን ደህና ሆነ ወደ ቤት ትመለሳለህ ይላል ፖይራዝ። ልብሱ በደም ተጨማለቀ ነው። ተደወለለት ፖይራዝ እዚህ ጋር ውጭ እየጠበቅን ነው ይሉታል። ባህሪ መቷታ። ባህሪ ፊት ለፊቱ ቆመ። ፖይራዝ ከህንፃ ወረደ። በመጨረሻ ባባ ባህሪን እያቀረ ፖይራዝ እዚህ ጋር ባህሪ ካገኘው በኋላ ባህሪ ፍጥር ብሎ ተመለከተው። አባዬ ልጄን ከኔ ሊነጥቁብኝ ነበረ፣ አባዬ ሊገሉብኝ ነበረ፣ ሲናንን ከኔ ሊነጥቁብኝ ነበረ፣ ልጄን ሊወስዱብኝ ነበረ ብሎ ላይ ወጥቶ እያቀፈው ያለቅሳል። እዚህ ጋር ባባ ባህሪ አቅፎት እያባበለው ነበረ። ከተወሰኑ ቀናቶች በኋላ ሲናን ከክሊኒክ ወጥተዋል። አሁን ቤቱ ሶፋ ላይ ጋር ቴሌቪዥን ያየ ነው። ፖይራዝም እዚህ ቤት ማዛውተር ጀምሯል። ልጁን መጥቶ እየሳመው ነው። ቤጉም ግን አይምሯ ትክክል አይደለም። ቤጉም የአይምሯ ጤንነት ፖይራዝ እጅግ በጣም ያሳስበዋል። በተለይ ደግሞ እዚህ ጋር ሲናን ግን ጥሩ አይደለችም። ከዛ ቀን በኋላ ጥሩ አለች። አባዬ እባክህ ፈርቻለሁ፣ አትተዋት እባክህ ሲለው ነበር። እሺ ልጅ አልተዋትም፣ እናትህን ለያት እያሉ ነበር። ለእሱ የሚበላ ነገር ሰጥቶት ይወጣል። ነገር ግን አሁን ቤጉም ዝም ብላ ጠጭ ሆናለች። አሁን ቤቷ ውስጥ የመጠጥ ጠርሙስ አይጠፋም። አሁን ደግሞ ትልቅ የመስታወት ፊት ለፊት ቁጭ ብላ ጸጉሯን እየቆረጠች ነበረ። ቀስ ብላ ጸጉሯን ትቆራርጣለች። በሌላ በኩል ሰይማ ሼጉል ልታናግራት ሄዳለች። እሺ ታዲያ ምንድነው እቅድሽ? ከዚህ በኋላ ምን አስበሻል? እያለቻን ነበረ። ምን አስባለሁ እንግዲህ ከዚህ ከተማ ሄዳለሁ ትላታለች። ለምን እዚሁ ሁኝና በስራሽ በሙያሽ መሰረት ስሪ ስትራ ነበረ። የትኛው ሙያ ሰይማ? በጣም ብዙ ስራ አመልክቻለሁ ታውቂያለሽ፣ ግን ልክ መጀመሪያ ፊቴን እንዳዩ እንኳን ሊያሰሩኝ አይፈልጉም። ምክንያቱም እጄ በካቴና ታስሮ ፎቶ ኢንተርኔት ተለቋል። ከዚህ በኋላ ለኔ ማን ስራ ይሰጠኛል? እያለቻን ነበረ። ፖይራዝ ወደ ቤጉም ክፍል ገብቷል። ገብቶ እዚህ ጋር መታጠቢያ ክፍል ሲያይ በጠርዝ ተሞልቷል። መስታወቱ ተሰብሯል። ወደ እሷ ጋር ገባን። ቤጉም እያለ ወደ እሷ እየቀረበ ነበረ። እኔን ትወቅሰኛለህ ትላለች። ኧረ እኔ እንደዛ አላልኩም እያለ ሊያባብላት እየከራ ነበር። ቤጉም እኔ እንችን አልወቅስሽ፣ ይህን ነገር አብረን እናልፈዋለን እና በቃ ብሎ አቅፋት እያለቀሰች እሷም ታቅፋለች። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ሁሉ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠይቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።